ጃፓን ስትባል ወደ አእምሯችን የሚመጣው ፈጣን ባቡሮች፣ የቴክኖሎጂ ጥግ እና የቶኪዮ ደማቅ መብራቶች ናቸው። ነገር ግን ከዚህ በስተጀርባ ሀገሪቱ የገነባው አንድ ጥንታዊ ምስጢር አለ። የሳሙራይ መንፈስ። ከሁለተኛ የዓለም ጦርነት በኋላ ጃፓን ሙሉ በሙሉ ወድማ ነበር። ከተሞቿ ፈርሰዋል። ህዝቧ ተስፋ ቆርጦ ነበር። ነገር ግን የጃፓን ህዝብ አንድ ልዩ ባህል አለው። እሱም ጋማን ይባላል። ትርጉሙ አስቸጋሪ ሁኔታን በትዕግስትና በጽናት ማለፍ ማለት ነው። ሀገሪቷ በፈረሰች በ20 ዓመት ውስጥ በ1964 ዓመተ ምህረት ዓለምን ያስገረመ ፈጠራ ይዛ ወጣች። እሱም በሰዓት 200 ኪሎ ሜትር የሚጓዝ የመጀመሪያ ጥይት ባቡር ነበር። ይህ ባቡር የጃፓን አዲስ መነሳት ማብሰሪያ ሆነ። ካይዚን እና ስነ ስርዓት። ካይዚን ማለት ቀጣይነት ያለው መሻሻል ማለት ነው። አንድን ነገር በየቀኑ በጥቂቱ እያሻሻሉ ፍጹም ደረጃ ላይ መድረስ። በጃፓን ባቡሮች በአማካኝ የሚጓዙት በሰከንዶች ብቻ ነው። ከአንድ ደቂቃ በላይ ከዘገየ የባቡሩ ካፕቴን ተሳፋሪዎቹን በይፋ ይቅርታ ይጠይቃል። በአንድ በኩል ቶኪዮ ውስጥ ሰማይ ጠቀስ ህንፃዎችና ሮቦቶችን ታያለ። በሌላ በኩል ደግሞ ጥቂት ኪሎ ሜትር ርቀ ስትሄድ የኪዮት ጥንታዊ ቤተ መቅደሶችንና ውብ የቼሪ አበቦችን ታገኛለ። ጃፓናውያን ለቅድም አያቶቻቸው ባህል ትልቅ ክብር አላቸው። የሳሙራይው ሴፍ ባይዙም ያ የጥንታዊ የሳሙራይው የትርጉም ታማኝነት፣ ስራ ማክበር እና ሀገር መውደድ ዛሬም በየቢሮአቸው በየፋብሪካው ውስጥ አለ። ጃፓን ማለት ያለፈ ታሪኳን ሳትረሳ የወደፊት ዓለም የቀደመች ሀገር ናት። በቴክኖሎጂ ብትበለጽግም ዋና ሚስጥሯ ግን ማሽኖቿ ሳይሆኑ የህዝቧ የማይሰበር የጽናት መንፈስ ነው።